سلام كبرت قاتلتي كم يلهم كم يكنيهم حزون كم تلمود مدلونا جميرنا يلونا أبز السوشيال ميديا بتعمل مزرار بتزلونا قرات كرينا بزعبة أي بحري إثيوبيان جنرالات ما راح تنتهي بلو أتاكو حلوتي مكونني مرعاتك حسكايا سلال بلي سلال ما بلي ባህር ለሁላችን ይሁን ብለናል። ባህር ኃይል አቋቁመናል። ባህር ኃይል አቋቁመነው እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታይ ይሆናል። ሰጋለን የባህር ጉዳይ ይመለከተናል። በጣም ነው የምንከታተለው። ባህር ኃይል አቋቁመነው ለዚህ ነው። ባህር ኃይል ጋር ተያይዞ የተነሳ ጥያቄ አለ። ባህር ኃይል አደራጅተናል፣ ምንም ጥያቄ የለውም። ወደ አራተኛ ዓመት እየሄደ ነው። አንድ ተቋም ስትመሰርት መጀመሪያ ዋና ማትኮር ያለበት የሰው ኃይሉ ላይ ነው። የሰው ኃይል ነው ወሳኙ። ስለዚህ የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች፣ የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል እና አደረጃጀት ተሰርቶላቸው ተዋቅረው ስራ ጀምረዋል። እዚህ ሰዓት ፊልድ ማርሻል ብርሃኑ ጁላ ያስተላለፉት መልእክት በሰፊው መነጋገር ይሆናል። ዳግም ወደ ነበርንበት ቀይ ባህር ልንመለስ ስለሆነ በማንኛውም ሰዓት ዝግጁ ሁኑ ሲሉ መልእክታቸውን ያስተላለፉ ሲሆን ከ33 ዓመት በኋላ ዳግም ወደ ኃያልነት ስለተመለሳችሁ እንኳን ደስ ያላችሁ ሲሉ ለኢትዮጵያ የባህር ኃይል አባላትና አመራሮች መልእክታቸውን አስተላልፈዋል። ፊልድ ማርሻል ብርሃኑ ጁላ እንደገለጹት ከሆነ የባህር ኃይል አመራርና አባላት ከ33 ዓመት በኋላ ቁጭት ሻሪ ኃይል ሆናችሁ በመምጣታችሁ እንኳን ደስ ያላችሁ ካሉ በኋላ በማንኛውም ጊዜ የባህር ስፍራችሁን ለመያዝ ዝግጁ ሁኑ ሲሉም መመሪያ ሰጥተዋል። ሀገራችን በሴራ ከተገፋችበት ቀይ ባህር መመለስ ስለሚገባት የኢትዮጵያ ባህር ኃይል መስሪያ ቤት በፍጥነት መገንባት እንዳለበት አቅጣጫ የሰጡት ፊልድ ማርሻል ብርሃኑ ጁላ ቁልፉንም ታዲያ ለኢትዮጵያ የባህር ኃይል ዋና አዛዥ አስረክበዋል። ጄኔራሎቹ ምን ተማመኑ ነው? ነገሮች ወዴት እያመሩ ነው? እንግዲህ ከሰሞኑ ጠቅላይ ሚኒስትሩ ጨምሮ እጅግ በርካታ ጄኔራሎች ቀይ ባህርን አስመልክቶ እናስመልሰዋለን ለማስመለስ ተዘጋጅተናል እያሉ ይገኛሉ። ዛሬ ደግሞ ፊልድ ማርሻል ብርሃኑ ጁላ ቀይ ባህርን አስመልክቶ ከባድ የተባለ እንግዲህ መልእክት አስተላልፈዋል። ፊልድ ማርሻል ብርሃኑ ጁላ በማንኛውም ሰዓት ቀይ ባህርን ለመያዝ ተዘጋጁ ሲሉ እንግዲህ ተደምጠዋል። እናንተስ የፊልድ ማርሻሉ ንግግር እንዴት ተመለከታችሁት? ሐሳባችሁን ስጡበት እስኪ። ኤርትራ በኢትዮጵያ የባህር በር ባለቤትነት የቀረበላትን የሰጥቶ መቀበል የድርድር ሐሳብ ካልተቀበለች በጦር ተከዳ እንድትቀበል ትገደዳለች ሲሉ የመከላከያው ከፍተኛ መኮንን ተናገሩ። ኤርትራ በሰላምና በዲፕሎማሲ መንገድ አሰብን ለኢትዮጵያ ለማስረከብ 3 የሰላም አማራጮች አላት። ያንን የማትቀበል ከሆነ ግን የኃይል አማራጭን ለመቀበል ትገደዳለች ብለዋል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ቡልቲ ታደሰ አይኖቻችን በቀይ ባህር ላይ ልባችን ደግሞ በአሰብ ላይ ነው። ታላቁን የኢትዮጵያ ህዳሴ ግድብ ለማጠናቀቅ ከባድ ፈተናዎችን እንዳለፍነው ሁሉ ህጋዊ የባህር መብታችንንም እናስመልሳለን ሲሉ ተናግሯል። ብሉጽ አጽዋር፣ ዘመናዊ አጽዋር፣ ስትራቴጂካዊ አጽዋር ገይሩ መንግስት ኤርትራ بدقائق مسمر قريصو إثيوبيا ب 24 ساعة كم تنبركخ زقبر عقل طري كالخل الله هذا كل نجر الله نزل مقواري وخسرس أنيحو تعويتي خا صلاتنا تصبيهم فلوت تنع خبلنا يقولون حشوق قبلو خليهم حسو خليهم بوسواس دبر خليهم حنسا بدبلوماسي حنسا أخنورنا حنسا بحرنا إيدو مريتنا إيدو كل تعمت من الفلافة مدلي من نيرو ندوع من حيل النيرو ومتزخون حسب 7 كيلومتر كابو محيقان حسب كاب 7 كيلومتر رحيقان أبتقوم الله ولع بشاشة نفسه كابز بي إثيوبيا زد حنو زد ليو دلوس مسناي بحر حتى حويسنا نهز بإرترا كند حنو إنا قبل نكلو متشم أمناي ساعات كندي حلمين يروخ رداني كالن انتو نزي نايت مال بوليتيكنيا ابتمرت بوليتيكا جنا كم موالة أنات ناب قداماي كفل زي سجرة مسناي 7 عمتات ممهرام بوليتيكا مدما كندي نجستات صفعن كندي صبقن حماقن بأكال زراعيون بوليتيكا خصاوتي يلو يحسب انتليو فيدلات كي تمهاركو مصحف كصحف يخم بالي زوسد
መንግስት ኤርትራ ንኢማራት ወደብ ዓሰብ ን40 ዓመት ብውዕል ኮንትራት ሂብዋ ከም ዝነበረ ኢማራት እውን ኣብቲ ቦታ እቲ ልክዕ ምስ ኣተወት ብዙሕ ከይገበረት መንግስቲ ኤርትራ ውዕለይ ቀዲደኤ ናብ ዝመጻ ኩሉ ጽርግፍ በሊኪ ጥፍኢ ከም ዝበላ ምንጭታት ክሕብሩና ጸኒሖም ሎሚ ግን ንምንታይ ከም ዝገበረ ከስማዕኩም እስኪ አሰብን ለመቆጣጠር ምናምን የሚል እሱ የውስጥ ፍላጎቱን ማስታመሚያ ነው የሚፈልገው። በዋነኛነት ምን ነግረናቸዋል? አሰብን የመቆጣጠር ፍላጎት የኤመሬት ነው። ኤመሬት እዚህ ቀይ ባህር ቀጠና በሙሉ የበላይነትን ያስተፈልጋለች። ከገልፍ ሀገራት ጋር የገጠመችው ግብግብ አለ። ይሄ ኪሳው ላቂ የሚመስል ጀነራል ገመቹ ምናምን የምትሉት አብይ አህመድ በል ያለውን መግለጫ አሰብን እንወራለን መግለጫ የሚሰጥህ ለኢትዮጵያ ጥቅም አይደለም። ኤመሬት ከአሰብ ጋር ተዋዋለች፣ ከኤርትራ ጋር ተዋዋለች። አሰብ ላይ ያለው የድሮን ስቴሽን የተገነባው እኮ በኤመሬት ነው። ከዛ በኋላ ግን የ40 ዓመት የወደብ ክራይ ውል ፈርማ ቀይ ባህር አካባቢን ወታደራዊ ቤዝ ለማድረግ ፈለገች። ኢሳይያስ ነገሩ ስለገባውና ከሌሎች የገልፍ ሀገራት ጋር እንደሚያጋጨው ስላወቀ የኤመሬት ገንዘብ ይቅርብኝ ነው አለ። ወደዛ ሪስክ ውስጥ መግባት አልፈለገም። ኤመሬት ጅቡቲ ሄደች። ከጅቡቲ ጋር የ30 ዓመት ውል ተፈራረመች የጅቡቲን ወደብ ለማስተዳደር። በአንድ ዓመት ልዩነት ውስጥ ጅቡቲ ውሏን ሰረዘችና አባረረች። ጅቡቲ ስታባረራት ነው ኤመሬት ኤርትራ ጋር ሄደችው ከኢሳይያስ ጋር ለመዋል ነው። አብይ አህመድ መጣ። የኤመሬት ጉዳይ አስፈጻሚ ሆነ፣ ተገረደ ለኤመሬት። አሁን ኢሳይያስ እምቢ ስላለ መጀመሪያ ኢሳይያስና አብይ አህመድን በማቀራረብ ትግራይ ጦርነት እንዲካሄድ ወዘተረፈ በማድረግ ያሰብ ቀጠናን እምባር ከም ስማዕሁም እዩ ቅድሚ ሕጂ ኣነውን መንግስቲ ኤርትራ ምስ ሱዳን ምስ ጅቡቲ ምስ ገለ ፍቅሪ አይፈልጥ ገለ ኢልና ንኸስን ነርና ግን እቲ ሓቂ እዚኣ ሎሚ ከም ስለ ዝኾነት ክድግፈ ምክንያቱ ኣብታሙ ኣያሌው እንታይ ዝብል ዘሎ መንግስቲ ኤርትራ 40 ዓመት ኮንትራት ውዕል ብኺራይ ንወደብ ዓሰብ ንኢማራት ሂብዋ ከም ዝነበረ ኢማራት ግን ካብታ ዝኣተወትሉ ግዜ ጀሚሩ ናይ ድሮን ካምፒ ከምኡ ድማ ናይ ምክልኻል ናታ ሓይሊ ሰራዊት ከተቀምጠሉ ከም ትደሊ ስለ ዝፈለጠ እዚ ነገር እዚ ድማ ምስተን ካልኦት ናይ ጎልፍ ሃገራት ሲ ከባእሰኒ ከሰማማዓነ ይክእልን እዩ ነዚ ረብሓ እዚ ኢለ ምስ ካልኦት ክባእሳ አይደልን ኢሉ አቋሪጹ ነዓ ከም ዘባረራ እዩ ዝነግር ዘሎ ተወክሮ ይሆናል። አሁን ቴክኖሎጂ አለኝ ምናምን ሄድና መልስለት ለኤርትራ ፕሬዝዳንት ኢሳያስ ነግሯል እኮ በደንብ አድርጎ ጨቅላዊ አስተሳሰብ ነው፣ ጨቅላዊ እርምጃ ነው። እንደዚህ አንቁር ማለት ማጥፋት አይን ማጥፋት ነው። ዝም ብሎ በቃ ጠሽ አድርጎ እንደዚህ አይነት ቴክኖሎጂ አለኝ 3500 ኪሎ ሜትር የሚምዘገዘግ ሚሳኤል አለኝ ምናምን ይላል አለ። በተዘዋዋሪ ምንድን ነው ያለ? በተዘዋዋሪ በአንደበቱ አልነገረም ፕሬዝዳንቶች። እኛ በኩልስ ምን እንዳለ ታውቃለህ ወይ ነው? ምን እንዳለ ታውቃለህ? አንተም ሀገር ነን እኛም ሀገር ነን። በእንደዚህ የሚንበረከክ በዚህ የሚደነግጥ 130 ሚሊዮን ነኝ ይያልክ ለምን 180 ሚሊዮን አትሆንም ሲል ለምን አትመልስም? አሁን ታንክ መልሱ፣ መድፉን መልሱ፣ ከፈለጋችሁ ተገንጠሉ የሚለው መገንጠል እንደዚህ ቀላል ነው እንዴ? አይ ነው አሁን ምን እያሰባችሁ እንዳለ እናውቃለን እኮ። ይያሰብ ሽመልስ አብዲሳ ጨፌ ኦሮሚያ ምን እንዳለ እናውቃለን እኮ። ምን ይያል ላስት ሚኒት ላይ የትግራይ ሰራዊት ደብረ ብርሃን እንደደረሰ 7 የኦሮሞ ኤሊቶች የሚባሉ አንዳንዶችም እስር ቤት የነበሩ በዛ ሰዓት ተሰብስበው ኑና ቁጭ ብላችሁ አርቅቆ የተባሉት እኮ እናውቃቸዋለን እኮ። አርቅቆ በቃ እንደዚህ አያኖረንም ካውን ዲክሌር እናርግ ብሎ እኮ ላስት ሚኒት እኮ የወጡ 7 ሰዎች እኮ ነበሩ ተመርጠው ከእስር ቤት ጭምር አውጥተው እዚህ ላይ ተሳተፉ ተብለው ኡምራይ እስከ ሐሰላም ገርና ተደባይቶ ኡምራይ ተጦይሎም ከሐሰ ገይሮም ዘሎ ኡምራይ ሓደ ግዜ አዳም ሓደ ግዜ ደብረ ተእክቦም ዘሎ ሓደ ግዜ ህዳሴ ግድብና ኸዱ ዓወጡ ዘብሎም ዘለፋ አልፎም ዘሎ ከማ ጨለት ኡምራይ ኡምሮ ተነኺዋ ሓቁም ዝኾነት ኡምሮ ተነኺዋ 4 ኪሎ ወንበሮም ከም ተነቃንቆሎም ስለ ዝፈለጥ እዮም። ስለዚ ሓደገ እቲ ዝለካ ዘሎ ናይ ሰሜን ሓይሊ ምጥፋእ ድሌት ኣሎ ወንበሮ ውሕስ ምግባር ድሌት ኣሎ። ናይ ኢኮኖሚክ ክራይሲስ ናይ ዓረብ መሬት ናይ ውክልና እውን ነዎም ዶላር ዝወሃብ ዘሎ ቅልጥፍባ ፈጽም ይበሃል ኣሎ። ስለዚ ኦን እውን ድሌት ነዎም ብሓደገ ከዓታ ጥፍለ ኮነ ወቢል ሒዛቶ
تون قدم تاصم له عويان تول وبزعن تول وبزعن تول ويا مدحاني تاصم له يا أستاذ أنت اللي قرتل كاني مدحاني تاصم له فوت متعصب زي تلامر متأمر زي تلامر طويلة مسبل كيا صوت تبل من الفقنا خرمين يبلا 4 كيلو خط تبلو صوم له يا صوم له يا صوم له لك خلاه جن وطن له أرني زور خلاه ገና ዴይ ዋን የአሰብ ጉዳይ ሲነሳ የአሰብ ጉዳይ የኤሚሬት ጉዳይ ነው የኢትዮጵያ ጉዳይ አይደለም ለኢትዮጵያ የባህር መውጫ በር ፍለጋ ሳይሆን አብይ አህመድ ለኤሚሬት በገንዘብ ስለተቀጠረ ቅጥረኛ አገሪቷ የቅጥረኛ ተዋጊ ካምፕ ነው ያደረጋት ኢትዮጵያን መርሰነሪ እንደሚገዛው ኢትዮጵያን እንደገዛቻት ኤሚሬት በብር ኦህዴድ የሚባል ቲም ደግሞ አገሪቷን እየዘረፈም አጠቃላይ ስልጣን ተቆጣጥሮ መቆየት ይፈልጋል እየዘረፈ በስልጣን ለመቆየት ደግሞ ምን ያስፈልገዋል ገንዘብ ያስፈልገዋል ዲፕሎማሲያዊ ድጋፍ ያስፈልገዋል ወዘተረፈ ለእንደዚህ አይነት ውንብድና ኤሚሬት አሰብን በኃይል መያዝ ስለምትፈልግ አሰብን መያዝ ለምን የሚል ነገር ልታነሱ ትችላላችሁ ምትረዱታላችሁ ማትረዱት አካላት አሰብ ላይ ገልፎች ነው ግብግብ ያረጉ ያሉት ገልፍ ብቻ አይደለም ሀያላኑ በሙሉ እቺ የበሬ ግንባር የምታክል አገር ጅቡቲ የ6-7 ሀያላን የጦር ካምፕ ናት ትልልቆቹ አሜሪካን ቻይናን ጨምሮ ወታደራዊ ካምፕ አብዛኛው አገራት የምዕራብ አገራት ካምፕ አላቸው ወታደራዊ ቤዝ አላቸው በጅቡቲ ኤርትራን የወታደራዊ ቤዛቸው ማዕከል ለማድረግ የሞከሩ አካላት በተለያየ መልኩ ሳይሳካላቸው ቀርቶ ነው ኤሚሬት አሰብን በወደብነት ልከራይ ካለች በኋላ የጦር ቤዝ ለማድረግ እንቅስቃሴ ስታረግ ኢሳያስ ፊቱን ዞረ ኤሚሬት የጅቡቲንም ወደብ ተዋውላው ነበረ ለ30 ዓመት ጅቡቲም የኤሚሬትን አዝማሚያ ካየች በኋላ ውሏን ሰረዘች በአንድ በኩል ጅቡቲ ከፈረንሳይ መዳፍ የምትወጣ አይደለች ውሏን ሰረዛ ኤሚሬትን አባረረች በዛን እንዴት አሰብ ሄደች አሰብ ያለውን የድሮን ስቴሽን ገነባች አሰብን ይዛ የቀይ ባህርን ቀጠና እስከተቆጣጠረች ድረስ ለኤሚሬት ሰርግና መላሿ ነው ችግር የለባትም ዞር በይ ያሏት ኢሳያስ በኢሳያስና በጅቡቲ ያላትን ንዴት ማብረጃው 4 ኪሎ የተቀመጠው የኦህዴድ ስብስብ ሆኖ ተገኘና ኦህዴድን አፕሮች አደረገች በሙሉ ኢህአዴግ የሚባል ኃይል ቲፒኤልኤፍ የሚባል ኃይል ከመርኮኝነት ያስለቀቀ ያመጣቸው ትከሻቸው የማይሸከመውን ማዕረግ እየሰጠ ከዓለም አቀፍ ህግና ስርዓት ውጪ በኮታ ጀነራል ያረጋቸው አካላት ውጊያም እንደሆነ ያቁትም ጂኦፖለቲካም እንደሆነ ያቁትም አንድ የታሪክ አጋጣሚ ወንበሩ እንዲይዙ ታደረጋቸው የረገፈ ትከሻቸው የማይሸከመው ማዕረግ ትከሻቸው ላይ ተጫነ በየለቱ ይወጡ የሚናገሩትን ያቁትም ምኑን ከምኑ ቀላቅለው እንደሚቀሙት ምኑን ከምኑ ቀላቅለው እንደሚጠጡት አይታወቅም ድምልቅልቅ ያለ ነገር ነው በቃ ሲያጮሁት የሚኖሩት ሰሞኑን ሜጀር ጀነራል ተሾመ ገመቹ የተናገረውን ሰምታችኋል አስደምጠናችኋል አሰብ እንሄዳለን በኃይል እንይዛለን ሲፎክር የነበረው አሰብኛ እንደሆነ ዓለም እንዲያውቅ እየሰራን ነው አለ እና በኃይል እንቆጣጣራለን አለ ዲፕሎማሲ ሃሁ ማያውቁ ሰዎች ስለሆነ ያው የዲፕሎማሲ አካሉ ለገሰት ሁሉ መጥቶላል እኮ አምባሳደር ሆኖ
ኣብ ሰዓት እዚ ኣብ መንጎ ኤርትራን ኢትዮጵያን ዘሎ ምስሓብ ሕዚ እውን እቲ ወጥሪ ሰማይ ዓሪጉ ኩላቶም እዞም ናይ ኢትዮጵያ ጀነራላት ድማ ብዛዕባ ናይ ወረ ውግን ክነዝሑ ይውዕሉ ኣለዉ ማለት እዩ ንሕና ድማ ንሰምዕ ኣለና ክቡራት ተኸታተልቲ ሞ ኣብዚ ነገር እዚ ብዙሕ ኣነ ክዛረብ ኣይደልን ምክንያቱ ብዙሕ ተዛሪብካ እውን ዝመፅእ ለውጢ ስለዘየሎ ማለት እዩ ክቡራት ተኸታተልቲ እንተኾነ ግን እዚ ነገር እዚ እናሰማዕና ኢናራንዮ ሱቕ ክንብል ስለዘይግባአና ርእቶን ክንህብ ስለዘለና እቲ ርእቶ ንዓኹም ሂበኩም ኣለኹ ክቡራት ተኸታተልቲ ዘለኩም ዓይነት ርእቶ ድማ ኣብ ኮሜንት ሴክሽን ኣቕምጡለይ ክብለኩም ይደሊ እንታ ኣነ ግን ሎማዓንቲ ነበረኒ ምድላው ኣብዛዚም ኣለኹ እዚ ምድላው ዝተመችኩም ከዓ ሰብስክራይብ እና ላይክ እናገበርኩም ኣበረታትዑኒ ክብለኩም ይደሊ ኣብ መጨረሻ ሓደ ክብሎ ዝደሊ ነገር እንተሃለወ ግን ኩላትና ናይ ሰላም ዘመርትን ናይ ሰላም ሰባኽትን ክንከውን ዳ እምበር ንኹይናትን ወረ ኩይናትን ውግእን ድማ ክንፅየፎም ክነግሉለን ከምኡ ድማ ክንኩንኖን እዩ ዝግባአና ነዚ ህዝቢ እዚ ሰላምን ራህዋን ጥራይ ዳ እምበር ኩናት ክንሰብከሉ የብልናን ክብለኩም ይደሊ ኣብ መጨረሻ ግን ሰሰናይ ኩሉ ንዓኹም ይምነየልኩም ሰላም